ማረሚያ ቤት በተፈጥሮ አንድ ሰው ሊዝናና ማይድበት ቦታ ነው። ቴዲ እስቲ የማረሚያ ቤት ቆይታ ምን ይመስል ነበር? ማረሚያ ቤት በተፈጥሮ አንድ ሰው ሊዝናና ማይድበት ቦታ ነው። የህይወት የራሱ ቅኝት አለው። በህይወት ውስጥ የሚገጥሙ ማንኛውም ነገሮች ሲገጥሙ ከተነጫነጭን ቅኝቱ ይጠብቃል የበለጠ። ነገር ግን ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላልው ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ ከዚህ ቀደም አንድ ወዳጄም እንዲህ ሲያወራ አውቃለሁኝና እዛ ውስጥ እንዴት አድርጌ መኖር አለብኝ ነው ትልቁ ነጥብ። ካለው ነገር ጋር መደራደር ያስፈልጋል። እዛ በነበርኩበት ጊዜ ማንም ሰው ተገድቦ መኖር ስለማይወድ ከተገደበብህ ነገር በላይ የተለቀቀው ነፍስህ ምናልባት ውጪ ውሎ ሊገባ ይችላል፣ የትም ሄዶ ሊመጣ ይችላል። በተመስጦም የፈለክበት ሰፈር ደርሰህ መምጣት ትችላለህ። ልክ ሰው በመኝታው ጊዜ በህልሙ የትም ቦታ ሄዶ እንደሚመጣው ማለት ነው። ወይም ደግሞ በመጽሐፍት ሌላም ቦታ ሄደህ ትመጣለህ፣ ወይ በመጽሐፍ በዚህ አድርገህ እዛ ካሉት ሰዎች ጋር እንዴት ተስማምተህ ያን ቦታ በትክክል አስደሳች በጣም አስደሳች ባይሆን ጥሩ ሆኖ አንተንም አስተማሪ ሆኖ እንዲያልፍ እንዴት ተጠቀምበታለህ የሚለው ነጥብ ነው ትልቁ ነጥብ። በዛ መሰረት በተቻለ መጠን ራሴን በጣም ያዘነ የተከዘ ሰው እንዳይሆን፣ ምክንያቱም በገጠሙ ነገሮች ማዘንና መተከዝ ሁሉ ጊዜ የተሰባበረ መንፈስ ይዞ መውጣትና የተሸነፈ መንፈስ ይዞ መምጣት ያስከትላል። በህይወት ውስጥ እንዲህ አይነት ነገሮች ሲያልፉ ደግሞ ሁሉ ነገር ለበጎ ይሆናል ብለህ ካሰብክ ለበጎ እንዲሆን የተፈጠረና የተዘጋጀ የተፈጥሮ ስርዓት ነው። በዚህ መሰረት እንዲከፋኝ እድል አልሰጥም። ካለው ነገር ጋር በየትኛው ነው ቀጥሎ መደሰተው፣ ቀጥሎ መዝናናው ቤቱ ነው፣ ቀጥሎ ይሄን ጊዜ ማሳልፈው ከየትኛው ጋር ነው፣ እንዴት እዚህ ሁኔታ ላይ መጣው ብሎ መማረር የባሰ ነገሩን ከባድ ከማረሚያ ቤትም ከእስር ቤትም ያለፈ ከባድ ቦታ ያደርጋል። እንደዛ ያደረኩ ነው የቆየሁት። እዛ ለመግባት ከጉዳዩ ጋር ተያያዥ የነበረው ምክንያት ሰበብ ሊሆን ይችላል እንጂ ማንም ሰው ህይወቱ ለዛ ነገር አሳልፎ እንዲሰጥ ካልተፈቀደ በስተቀር እዛ ቦታ ላይ ሊመጣ አይችልም። የማንም ሰው የህይወት ስልጣን ደግሞ በፈጠረው በፈጣሪው ስልጣን ስር ያለ ነገር ነው። ለዚህ ነገር አሳልፈ እንድትሰጥ የሆነበት ምክንያት ደግሞ የራሱ ምክንያት አለው። እዚህ ጋር እንዴት አድርጌ ቆያለሁ ብዬ በዛ ሁኔታ ነው ያን ሁኔታ እንዲጠቅመኝ አድርጌ የተወጣሁት። ለብቻዬም ሳይሆን ያው በእግዚአብሔር ረዳትነት እንደዚህ ነው ማየው። ከዚህ በተለየ ለምን ታሰርኩ በዚህ ገባ የሚለው ነገር ምክንያት ነው እንጂ እዛ መቆየት ከሌለብህ እዛ መስቆይበት ምንም ምክንያት የለም። እንደዛ ነው ማየው ለኔ ለራሴ።